በስብሰባው አዳራሽ የክልል ፕሬዝዳንቶች አዲስ አበባን በተመለከተ የሰጧቸው አስተያየቶች አረጋ ከበደን እንዳሳዘናቸው የዛሬው የቢቢሲ ዘገባ አመላክቷል። አቶ አረጋ ከበደ የአማራ ክልል ፕሬዝዳንት በሆኑ ዕለት እኔ የተሾምኩት ሳልፈልግ ነው በሚል ንግግራቸው ይታወቃሉ። እኚህ ፕሬዝዳንት ከብልጽግና በይፋ ፈነገጡ ወይ የሚያስብሉ መረጃዎች ከምክክሩ አዳራሽ ጎልተው እየተሰሙ ነው። በእርግጥም ኢትዮጵያ እየመከረች ነው። ነገር ግን መካሪዎቿ በአዲስ አበባ ጉዳይ አንድ አቋም ያስተስኗቸዋል። አረጋ ድፍን የአማራ ተወካዮችን ከጀርባ አሰልፈው በምክክር አዳራሹ እንደ አምባሳደር ብርሃኑ ድንቄ ብቻቸውን ቆመው አይስታንዳሎን እያሉ ነው። የአማራ ተወካዮች አፈንግጠው አዲስ አበባ በፍጹም የኦሮሚያ መቀመጫ አትሆንም የሚል የመረረ አቋም ይዘዋል። ከትናንት አንስቶ በምክክር አዳራሹ በአዲስ አበባ ጉዳይ ምንድነው እየሆነ ያለው የሚለውን ማወቅ የሚፈልግ ሁሉ ይህንን ቪዲዮ እስከ መጨረሻው መከታተል አለበት። በስብሰባው አረጋ ከበደ የተናገሩት የአማራ ተወካዮች በአንድነት የያዙት አቋም፣ በክልል ፕሬዝዳንቶች በኩል የቀረበው ንግግር፣ እነዚህ ሁሉ አዳራሹን የናጡ ትዕይንቶች ናቸው። የክልል ርዕሳነ መስተዳደሮችና ሌሎች ተሳታፊዎች የውሳኔ ሀሳብ በሚያቀርቡበት ወቅት አንድ ኮሚሽነር ሂደቱን አቋርጠው እኛ የጠየቅነው የመፍትሄ አቅጣጫና ምክር እንጂ አንደኛውን አማራጭ ምክር ሀሳብ ብቻ ደግፋችሁ አስተያየት እንድትሰጡ አይደለም፣ አካሄዱ መታረም አለበት ማለታቸውን የቢቢሲ ዘገባ ይጠቁማል። ይህን ሲሉ ከአዳራሹ የተደራጀ የተቃውሞ ጉሩምሩምታ ተነሳባቸው ሲሉ አንድ የስብሰባው ተሳታፊ ይናገራሉ። በዚህ ሁኔታ ውስጥ የአማራ ክልል ርዕሰ መስተዳደርና ምክትላቸው ከሌሎች አቻዎቻቸው ጋር በመሆን የተለየ ንግግር አድርገዋል። እነዚህም በንግግራቸው ኮሚሽኑ የአንድ ወገን ስሞታ ብቻ ነጥሎ ማቅረቡ ስህተት ነው፣ ጉዳዩ የሁሉም ኢትዮጵያውያን ሆኖ ሳለ የሁለት ወንድማማች ህዝቦች አለመግባባት አስመስሎ ማቅረብ አይገባም፣ የክልል ፕሬዝዳንቶች የተናገሩበት ወገንተኝነት የተሞላበት መንገድ ያሳዝናል ማለታቸውን የዛሬው የቢቢሲ ዘገባ ያመላክታል። በእርግጥም ባለፉት 2 ቀናት ማለትም ነሐሴ 13 2018 እና ነሐሴ 14 2015 ቀን በምክክር አዳራሹ አዲስ አበባን በተመለከተ የተስተዋሉት አዳዲስ ትዕይንቶች የምክክሩን አዳራሽ እየናጡት ይገኛሉ። ምክክሩ አሁንም እንደቀጠለ ቢሆንም የአዲስ አበባ ጉዳይ ግን ከፍተኛ ግብግብና ትኩሳትን የፈጠረ ክስተት ሆኗል። በእርግጥም ባለፉት 2 ቀናት በምክክሩ ውስጥ ማን ምን አለ፣ ምንስ አቋም ያዘ፣ የአማራ ተወካዮች ተነጥለው ለምን አፈነገጡ፣ አቶ አረጋ ከበደና ተወካዮቻቸው በምክክር አዳራሹ ምንድነው የተናገሩት የሚለውን በዝርዝር እናስደምጣችኋለን። እስከ ቪዲዮ መጨረሻ ድረስ አብራችሁን እንድትቆዩ የምንጋብዘው አስቀድማችሁ ቪዲዮን ላይክ አድርጋችሁ እንድትጀምሩ በመጠየቅ ነው። የአዲስ አበባ ጉዳይ ፍጹም ባልተጠበቀ ሁናቴ ትኩሳቱ አይሏል። ምክክሩ ከቁጥጥር ውጭ እየወጣ ይመስላል። አገራዊ ምክክሩ ከተጀመረ 1 ወር ከ1 ሳምንት ሆኖታል። በዚህ ጉዞ ውስጥ ታዲያ አዲስ አበባ የምክክሩ አስኳሎን አዘልቃለች። እስካሁን ባለው የምክክሩ ሂደት የአዲስ አበባ ጉዳይ መግባባት ያልተደረሰበትና ሂደቱን ያዘገየ አጀንዳ ሆኗል። ረቡዕ ዕለት የአጀንዳ ምክር ሀሳብ አጠናቃሪዎች ጥንቅራቸውን ካቀረቡ በኋላ በደስታ ያነቡ ነበሩ የሚሉ አንድ የምክክሩ ተሳታፊ በቀጣው ቀን ትላንት ሐሙስ ነሐሴ 14 ደግሞ ነገሮች የተለየ መልክ መያዛቸውን ለቢቢሲ ይገልጻሉ። የአዲስ አበባንና የድሬዳዋን ጉዳይ በሚዳስሰው በፌዴራል ከተሞች አጀንዳ ላይ የሚመክረው የ500 ቡድን አባል የሆኑት የቢቢሲ ምንጭ ባለፉት 2 ቀናት የታዘቡትን ሲገልጹ ተመካካሪዎች ስምምነት የተደረሰ መስሏቸው ብሩህ ተስፋ ሰንቀው የመጨረሻ የውሳኔ ምክር ሀሳብ የሚሰጡበትን ጉባኤ በጉጉት ሲጠባበቁ እንደነበርም ገልጸዋል። በአዲስ አበባ ጉዳይ ላይ የተጠናቀረው የምክክሩ ውጤት ሲቀርብ ግን አንዳንዶች አዳራሹን ጥለው እስኪወጡ ያደረሰ ልዩነት መፈጠሩን ሌላ ተሳታፊ ተናግረዋል። ቢቢሲ በዛሬው ዕለት ባጋራው መረጃ በመጨረሻዎቹ ቀናት በምክክሩ ሂደት ላይ የነበሩ ሁኔታዎችን በተመለከተ ከተሳታፊዎች ሰፋ ያለ መረጃን ማግኘቱን ገልጿል። ረቡዕ ዕለት ማለትም ከትናንት በስቲያ ጥሩ ድባብ የነበረበት እንደሆነ ያውሳል። የሀገራዊ ምክክር ኮሚሽኑ ምክትል ኮሚሽነር ወይዘሮ ሂሩት ገብረስላሴ ረቡዕ በሰጡት መግለጫ ከ8ቱ ባለ 500 ቡድን የተወጣጡ 120 አጠናቃሪዎች ስራቸውን አጠናቅረው ለየቡድኖቹ አንድ ወጥም የምክር ሀሳብ ሰነድ ረቡዕ ጠዋት ማቅረባቸውን ገልጸው ነበር። አጠናቃሪዎቹ ከ8ቱ ቡድኖች የተሰጧቸውን ግብአቶች በማካተት የመጨረሻውን ሰነድ ሐሙስ ዕለት ለ4000 ተሳታፊዎች እንደሚቀርብም ገልጸው ነበር። አንድ ትልቅ ምዕራፍ ላይ ደርሰናል ማለት ነው በማለት የሂደቱን ስኬታማነትን በወቅቱ ገልጸው ነበር።
በየአዳራሹ የተከፈሉት 500 አባላት ያሏቸው የሥራ ቡድኖች በስምንቱም አበይት አጀንዳዎች ላይ የተደረሱ ስምምነቶችን እና የልዩነት ሐሳቦችን አዘጋጅተው ለየቡድናቸው ሲያቀርቡ መልካም ድባብ እንደነበረ ሁለት ተሳታፊዎች ገልጸዋል። በፌዴራል ከተሞች አጀንዳ ስር ያለውን የአዲስ አበባን ጉዳይ የሚያዩ ሰባተኛው ቡድን የውይይት ውጤቱን ሲያቀርብ ግን በየአዳራሹ ጥቂት የቅሬታ ድምጾች ሲሰሙ ነበር ይላሉ በምክክሩ ሂደት ላይ እስከ መጨረሻው በንቃት የተሳተፉ አንድ ተመካካሪ። በጥቅሉ ግን የነበረው መንፈስ የደስታ ነበር። አንዳንዶች ስሜታቸውን መቆጣጠር አቅቷቸው በደስታ ሲያነቡ ታይቷል በማለትም ድባቡን አስረድቷል። አክለውም ለዓመታት በብሔር ተዋርና በግጭት ስትታመስ ለከረመች ሀገር ልዩነቶችን በውይይት መስመር ለማስያዝ የተኬደው መንገድ እዚህ ላይ በመድረሱ በደስታ የሚፈነድቁ ሂደቱን የብሩህ ተስፋ አዲስ ጅማሮ አድርገው የቆጠሩ በርካቶች ነበሩ በማለት ቀጣውን 4000 ተመካካሪ የሚታደምበትን ትልቅ ስብሰባ በጉጉት እየጠበቁ ወደ ማረፊያቸው መሄዳቸውን ለቢቢሲ ገልጸዋል። ነገር ግን እንዳሰቡት አልሆነም። በኮሚሽኑ በተያዘው ቀጠሮ መሰረት 500 አባላት የያዙት ቡድኖች በአጠናቃሪዎቻቸው አማካኝነት ያዘጋጁት አንድ ወጥ የምክረ ሀሳብ ሰነድ ሲቀርብ ለመስማት 4000ዎቹ ተመካካሪዎች ጠዋት አዳራሽ ተገኝተው ነበር በትላንትናው ዕለት። ሆኖም አዳራሽ ውስጥ የነበረው ድባብ የተለየና የከበደ ነበር ይላሉ የቢቢሲ ምንጮች። ቅርቃር ውስጥ የገቡ አጀንዳዎች ላይ በመወያየት የመፍትሄ ሀሳብ እንዲያቀርብ የተቋቋመው 230 አባላትን የያዘው የክልል ጉባኤ ረቡዕ ምሽት ድንገተኛና አስቸኳይ ስብሰባ ተጠርቶ እንደነበር መስማታቸውን ይናገራሉ። በአዳራሽ ውስጥ የነበረው የከበደ ድባብም የተፈጠረው በዚያ ምክንያት እንደነበር በመጥቀስ ስብሰባው ለምን እንደተጠራ አስቀድሞ የሚያውቅ ባይኖርም በጭምጭምታ ግን የአዲስ አበባ ጉዳይ እንደሆነ ይናፈስ ነበር ብለዋል። ጠዋት 4 ሰዓት የገባው ተመካካሪ ሙሉ ረፋዱን ያለ አንዳች ተግባር ማሳለፉን የሚገልጹት እኚሁ የቢቢሲ ምንጭ ለምን እንደዘገየ ምክንያቱን የሚናገር አንድም አካል አልነበረም ይላሉ። በመሆኑም ሁለቱም ምንጮች እንደሚሉት አዳራሹ በስጋትና በጥርጣሬ ጭጋግ ተሸፈነ። 4000 ተመካካሪ በቡድን እየሆነ ያንሾካሹካል፣ በተባራሪ የሰማውን ጥርጣሬ ይተነትናል፣ ይገምታል፣ ያነሳል፣ ይጥላል ብለዋል። 4000 ተሳታፊዎች በጋራ የሚጠባበቁት የሐሙሱ መድረክ የተጀመረውም ከቀኑ 6 ሰዓት አካባቢ እንደነበር ገልጸዋል። የሀገራዊ ምክክር ኮሚሽኑ ሰብሳቢ ፕሮፌሰር መስፍን አራያ በግል ጉዳይ ምክንያት በሀገር ውስጥ ስለሌሉ ሰሞኑን ምክክሩ ላይ አልተገኙም። 7ቱ ኮሚሽነሮች ወደ መድረክ ከወጡ በኋላ ከመካከላቸው አንዱ በአዲስ አበባ የኦሮሚያ መንግስት ርዕሰ ከተማነት ጉዳይ ላይ በጉባኤው ስምምነት ባለመደረሱ ከኦሮሚያ የተወከሉ ተመካካሪዎች ቅሬታ አቅርቧል የሚል ብዙዎች ያልጠበቁትን አዲስ ሀሳብ ማቅረባቸውን ተናግረዋል። በመቀጠልም ኮሚሽኑ ይህንን ለመፍታት በመቸገሩ የመፍትሄ አቅጣጫና ምክር እንድትሰጡን አጀንዳውን ወደዚህ አምጥተናል ማለታቸውን ሁለት ተሳታፊዎች ለቢቢሲ ገልጸዋል። አስተያየት የመስጠት እድል ሲጀመርም ከመድረኩ ፊት ለፊት የተቀመጡት የ12ቱ ክልል ፕሬዝዳንቶችና የሁለቱ ከተማ አስተዳደሮች ከንቲባዎች የመጀመሪያ እድል እንደተሰጣቸው ገልጸዋል። ከአማራ ክልል ውጪ የክልል ፕሬዝዳንቶች ተራ በተራ እየተነሱ አዲስ አበባ የኦሮሚያ ክልል ርዕሰ መስተዳደር እንድትሆን ከሰፊ ማብራሪያ ጋር የውሳኔ ሀሳብ አቀረቡ ሲሉ ምንጩ ተናግረዋል። በመቀጠል እድሉ የተሰጣቸው ከየክልሉ መጣን የሚሉ ተመካካሪዎችም ርዕሳነ መስተዳደሮቹ ያነሱትን ሀሳብ በመደገፍ ማስተጋባታቸውን ተናግረዋል። እነዚህ እድል ያገኙ ተመካካሪዎች ረቡዕ ምሽት በተጠራው አስቸኳይ ስብሰባ ላይ የታደሙ የ250 ቡድን አባላት መሆናቸውንም ጠቅሰዋል። በአዲስ መልክ የተነሱትን ሀሳቦች የ500ዎቹ የሥራ ቡድኖች በጥቅል የደረሱበትን የውሳኔ ሀሳብ ወደ ጎን ያለ ነው የሚሉት ሁለቱ ተሳታፊዎች ምክረ ሀሳብ የመስጠቱ ሂደት ከምክክሩ አካሄድ ያፈነገጠ እንደሆነ በኮሚሽነሮች መካከልም ልዩነት መፈጠሩን በማንሳት አስረድተዋል። የክልል ርዕሳነ መስተዳደሮችና ሌሎች ተሳታፊዎች የውሳኔ ሀሳብ በሚያቀርቡበት ወቅት አንድ ኮሚሽነር ሂደቱን አቋርጠው እኛ የጠየቅነው የመፍትሄ አቅጣጫና ምክር እንጂ አንደኛውን አማራጭ ምክረ ሀሳብ ብቻ ደግፋቸው አስተያየት እንድትሰጡ አይደለም፣ አካሄዱ መታረም አለበት ማለታቸውን ገልጸዋል። ይህንን ሲሉ ከአዳራሹ የተደራጀ የተቃውሞ ጉሩምሩምታ ተነሳባቸው ሲሉም አክለዋል። በዚህ ሁኔታ ውስጥ የአማራ ክልል ርዕሰ መስተዳደርና ምክትላቸው ከሌሎች አቻዎቻቸው የተለየ ንግግር ማድረጋቸውን ምንጮች ገልጸዋል። በንግግራቸውም ኮሚሽኑ የአንድ ወገን ስሞ ብቻ ነጥሎ ማቅረቡ ስህተት እንደሆነ ጉዳዩ የሁሉም ኢትዮጵያውያን ሆኖ ሳለ የሁለት ወንድማማች ህዝቦች አለመግባባት አስመስሎ ማቅረብ እንደማይገባ የክልል ፕሬዝዳንቶች የተናገሩበት ወገንተኝነት የተሞላበት መንገድ እንደሚያሳዝን ገለጹ በማለት ተናግረዋል። ከምክክሩ መስመር ወጥቶ በኃይል ለመወሰን መሞከር ዘላቂ ሰላም እንደማያመጣ ማስገንዘባቸውንና አጀንዳው ጊዜ ተወስዶ ታስቦበት ወደፊት እንዲታይ ለጊዜው ግን በይደር እንዲታለፍ ሀሳብ ማቅረባቸውንም ተናግረዋል። የድሬዳዋ ከተማ ከንቲባ አስታራቂ የሚመስል የፖለቲካ ሀሳብ ማምጣታቸውን አንስተው
ሰጥተው ነገር ግን ሁሉም ሐሳቡን ከሰነዘረና የአዳራሹ ድባብ ከተቀየረ በኋላ ነው ይላሉ። በመጨረሻም ጉዳዩን መዝጋት ይቻል ዘንድ ከ12 ርዕሳነ መስተዳድሮች ከሁለቱ ከንቲባዎች ከሀገር ሽማግሌዎችና ከባለሙያዎች የተውጣጣ ኮሚቴ ተሰይሞ የመፍትሄ ሐሳብ እንዲያቀርብ ተወስኖ ከቀኑ 8 ሰዓት ተኩል አካባቢ ስብሰባው መበተኑን ገልጸዋል። ነገር ግን ስብሰባው ከመጠናቀቁ በፊት አዳራሹን ጥለው የወጡ መኖራቸውን ሲገልጹ ከታች ጀምረው በጉባኤው ላይ ሲሳተፉና ምክክሩን ሲመሩ የነበሩ አንዳንዶች አንገታቸውን ደፍተው አዳራሹን ጥለው ወጡ በማለት ነበር። የነበረው ሁኔታ ሀገራዊ ምክክሩ በመንግስት ተጠልፏል ብለው እንዲረዱ እንዳደረጋቸው የሚገልጹት የቢቢሲ ምንጭ አይን ያወጣ እጅ ጥምዘዛና የፖለቲካ የበላይነት ጎልቶ ታይቷል በማለት በሂደቱ ላይ ጫና እንደተፈጠረ ስሜታቸውን ገልጸዋል። ፍጻሜው ምንድነው የሚሆነው የሚለው ጥያቄ እንደሚያሳስባቸው የሚናገሩት ሁለቱ ቢቢሲ ያነጋገራቸው ምንጮች የመፍትሄ ሐሳብ እንዲያመነጭ የተቋቋመው ኮሚቴ የተለየ ለውጥ ያመጣል ብለው እንደማያስቡ ገልጸዋል። ሌላ ተመካካሪም እንዲሁ በዚህ ሂደት የአዲስ አበባ ጉዳይ እልባት ያገኛል የሚል ተስፋ እንደሌላቸው ነው ለዘገባው የተናገሩት። ከ4 ዓመታት በላይ ዋነኛ የሚባሉ የሀገራዊ መግባባት የምክክር አጀንዳዎችንና ተሳታፊዎችን ከሀገር ውስጥና ከውጭ ሲያሰባስብ የነበረው ሀገራዊ ምክክሩ ከአንድ ወር በላይ በሺዎች የሚቆጠሩ ተሳታፊዎችን በማካተት አዲስ አበባ ውስጥ ሲካሄድ ቆይቷል። በዚህም ምክክሩ ካነሳቸው 8 አጀንዳዎች መካከል በአብዛኞቹ አስማሚ ሐሳብ ላይ መድረሱን ተሳታፊዎች የሚናገሩ ሲሆን የአዲስ አበባ ጉዳይ ግን እስከ መጨረሻው ሲያወዛግብና ሂደቱን ሲያጓትት ዘልቋል በማለት ነው የተናገሩት። ዋዜማ ራዲዮ በበኩሉ ምንጮቹን ዋቢ በማድረግ ባወጣው ዘገባ በክልል ተወካዮች ጉባኤ ስብሰባ ላይ የተገኙ የአማራ ክልል ተወካዮች ጉባኤው ለስብሰባ መጠራቱ የምክክር ሂደቱን ያልተከተለና ከአሰራር ውጭ የተደረገ ነው ሲሉ መናገራቸውን ሰምቻለሁ ብሏል። የምክር ሐሳብ ውሳኔ አሰጣጥ ተግባራዊ አለመደረጉን ተከትሎ የክልል ተወካዮች ጉባኤ እንዲሰበሰብ የሚያደርግ ምክንያት የለም። ጉባኤው ይጠራ ቢባል እንኳን የጋራ ማረጋገጫ ቡድን ስራውን ከማከናወኑ በፊት እንጂ ቡድኑ ስራውን ካጠናቀቀና ያደራጀውን ምክር ሐሳብ ለስራ ቡድኖች አቅርቦ እንዲጸድቅ ካደረገ በኋላ መሆን የለበትም በሚል የኮሚሽኑ ውሳኔ ላይ የመረረ ቅሬታ አሰምተዋል። የተገቢነት ጥያቄ የተነሳበት የክልል ተወካዮች ጉባኤ ስብሰባ ኮሚቴ በማቋቋምም መጠናቀቁን ነው ይኸው የዋዜማ ዘገባ የጠቆመው። በጉባኤው የተገኙ የክልል ፕሬዝዳንቶችና ሌሎች ተመካካሪዎች የተለያዩ አስቴቶችን ከሰነዘሩ በኋላ ጉዳዩን በጥልቀት የሚመለከትና መፍትሄ ያፈላልጋል የተባለለትን ኮሚቴ ያቋቋመ ሲሆን በኮሚቴው የ11 ክልል ፕሬዝዳንቶች፣ የሁለቱ ከተማ አስተዳደር ከንቲባዎች፣ 3 የትግራይ ክልል ተወካዮች፣ የኢትዮጵያ የሃይማኖት ተቋማት ጉባኤ አባል የሆኑ 5 የሃይማኖት ተወካዮች፣ 3 የፖለቲካ ፓርቲዎች የጋራ ምክር ቤት አመራሮች፣ 2 የወጣት ተወካዮች ተካተዋል። የአማራ ክልል ተወካዮች በተለያዩ ጊዜያት በምክክር ሂደቱ ተስተውለዋል ያሏቸውን ክፍተቶች በሚመለከት ለኮሚሽኑ ቅሬታ ማቅረባቸው ከዚህ ቀደም ሲዘገብ ነበር። ከዚህ ቀደም ለቀረቡ ቅሬታዎች ምላሽ አለመሰጠቱንና በአሁናዊ የምክክር ሂደቱ ዙሪያ ያላቸውን ቅሬታ አስመልክቶ የኮሚሽኑን ኮሚሽነሮች ማነጋገራቸውንም የዋዜማ ዘገባ ያሳያል። ተወካዮቹ የምክክር ሂደቱ ተጥሶ ወደ ኋላ እንዲመለስ መደረግ የለበትም፣ የክልል ተወካዮች ጉባኤ የሚጠራበት አሰራር የለም፣ ኮሚሽኑ በዘረጋው አሰራር መሰረት በስራ ቡድኑ የጸደቀ ምክረ ሐሳብ ዳግም የሚታይበት ምክንያት የለም፣ ኮሚሽኑ ወደ መደበኛ የምክክር ሂደቱ ተመልሶ ጠቅላላ ጉባኤ የማካሄድ ከሆነ ራሳችንን ከምክክሩ እናገላለን የሚል ማስጠንቀቂያ መስጠታቸውም ነው የታወቀው። የአማራ ክልል ተወካዮችን ያነጋገሩት ኮሚሽነሮችም ኮሚሽኑ የምክክር ሂደቱን የጣሰ ተግባር አላደረገም የሚል ምላሽ መስጠታቸውን ዋዜማ ሰምቻለሁ ብሏል። ከኦሮሚያ ክልል ተወካዮች የቀረበውን ቅሬታ ተከትሎ ጉዳዩ በሽምግልና እንዲታይ ውሳኔ ማሳለፋቸውን ለአማራ ተወካዮች እንደገለጹና የክልል ተወካዮች ጉባኤ እንዲጠራ የተደረገው ለዚሁ ዓላማ መሆኑንም ማስረዳታቸውን ነው የዋዜማ ምንጮች የገለጹት። በዚህም ከክልል ተወካዮች ጉባኤ ተወጣቶ የተቋቋመው ኮሚቴም ሁለቱ ወገኖች በጠቅላላ ጉባኤው ተሳትፈው የምክክር ሂደቱን በአግባቡ እንዲያጠናቅቁ የሚያደርግ ምክር ሐሳብ እንዲያመነጩ መጠየቃቸውን ከዚህ ባለፈ የኦሮሚያ ክልል ተወካዮች ያነሱትና የአዲስ አበባ የኦሮሚያ ክልል መቀመጫነት ጉዳይን የሚመለከተው ምክር ሐሳብ ላይ በኮሚቴው አማካኝነት የሚደረግ ለውጥ አይኖርም ሲሉ ኮሚሽነሮች ተናግረዋል ብሏል ዘገባው። የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ በጠቅላላ ጉባኤ የሚነበብ ምክር ሐሳብ ለሁሉም የስራ ቡድኖች ቀደም ሲል የቀረበው እንጂ አዲስ ምክር ሐሳብ አይካተትም በሚል ለአማራ ክልል ተወካዮች ንግግር ስለማድረጋቸው ነው የተዘገበው። አዲስ አበባ የኦሮሞ ከሆነች ፋኖን እንቀላቀላለን ሲሉ የአማራ ክልል ባለስልጣናትና ተወካዮች አስጠነቀቁ። ሽመልስ አብዲሳ፣ ጌዲዮን ጢሞቴዎስና አዳነች አቤቤ የአማራ ተወካዮችን ለማባበልና ለማስፈራራት እየሞከሩ ቢሆንም አረጋ ከበደና አቻቸው ግን አምረረዋል። በዛሬው ዕለት ነሐሴ 15 2018 ዓ.ም በሀገራዊ ምክክር ኮሚሽን የምክክር መድረክ ላይ የተሳተፉ ተወካዮች ቅሬታቸውን ለማቅረብ ወደ ኮንቬንሽን ማዕከል ለመግባት ሲሞክሩ በፌዴራል ፖሊስና በብሔራዊ የመረጃና ደህንነት አባላት መታገዳቸው ተሰምቷል። እንደ ምንጮቹ ገለጻ
ተመካካሪዎቹ በተወሰኑ መሰረት ቅሬታቸውን ለማቅረብ ከጠዋቱ 2 ሰዓት ጀምሮ ቢሰበሰቡም ወደ ኮንቬንሽን ማዕከል የስብሰባ አዳራሽ ግቢ እንዳይገቡ ከተደረጉ በኋላ በዛቻና በማስፈራራት ጭምር ወደ ግቢው እንዳይገቡ መከልከላቸው ተጠቅሷል። ይህ እገዳ ሊጣል የቻለው በትላንትናው ዕለት በብልጽግና ፓርቲ በኩል የተላለፈውን የ94% የድምፅ ውሳኔ በመሻር በአዲስ አበባ አሳልፎ ለመስጠት የኦሮሞ ብልጽግና ጥቅምን ለማስከበር አዳዲስ አንቀጾችን ለማካተት የተወሰነውን የብልጽግና ውሳኔ ተከትሎ ነው የተነሳው ቅሬታ ለማቅረብ ሲሄዱ እንደሆነ ታውቋል። የክልል ርዕሳነ መስተዳድሮችና ሌሎች ተሳታፊዎች የውሳኔ ሐሳብ በሚያቀርቡበት ወቅት አንድ ኮሚሽነር ሂደቱን አቋርጠው እኛ የጠየቅነው የመፍትሄ አቅጣጫና ምክር እንጂ አንደኛውን አማራጭ ምክር ሐሳብ ብቻ ደግፋችሁ አስተያየት እንድትሰጡ አይደለም፣ አካሄዱ መታረም አለበት ማለታቸውን ገልጸዋል። ይህንን ሲሉ ከአዳራሹ የተደራጀ የተቃውሞ ጉሩምሩምታ ተነሳባቸው ሲሉም አክለዋል። በዚህ ሁኔታ ውስጥ የአማራ ክልል ርዕሰ መስተዳድርና ምክትላቸው ከሌሎች አቻቸው ጋራ የተለየ ንግግር ማድረጋቸው ምንጫችን ተናግረዋል። በንግግራቸውም ኮሚሽኑ የአንድ ወገን ስሞታ ብቻ ነጥሎ ማቅረቡ ስህተት እንደሆነ፣ ጉዳዩ የሁሉም ኢትዮጵያውያን ሆኖ ሳለ የሁለት ወንድማማች ህዝቦች አለመግባባት አስመስሎ ማቅረብ እንደማይገባ የክልል ፕሬዝዳንቶች የተናገሩበት ወገንተኝነት የተሞላበት መንገድ እንደሚያሳዝን ገለጹ ብለዋል። ከምክክሩ መስመር ወጥቶ በኃይል ለመወሰን በመሞከር ዘላቂ ሰላም እንደማያመጣ ማስገንዘባቸውንና አጀንዳው ጊዜ ተወስዶ ታስቦበት ወደፊት እንዲታይ ለጊዜው ግን በድርድር እንዲታለፍ ሐሳብ ማቅረባቸውንም አስረድተዋል። የድሬዳዋ ከተማ ከንቲባ አስታራቂ የሚመስል የፖለቲካ ሐሳብ ማምጣታቸውን አንስተው ነገር ግን ሁሉም ሐሳቡን ከሰነዘረና የአዳራሹ ድባብ ከተቀየረ በኋላ ነው ይላሉ። በመጨረሻም ጉዳዩን መዝጋት ይቻል ዘንድ ከ12ቱ ርዕሳነ መስተዳድሮች ከሁለቱ ከንቲባዎች ከሀገር ሽማግሌዎችና ከባለሙያዎች የተውጣጣ ኮሚቴ ተሰይሞ የመፍትሄ ሐሳብ እንዲያቀርብ ተወስኖ ከቀኑ 8 ሰዓት ተኩል አካባቢ ስብሰባው መበተኑን ገልጸዋል። ነገር ግን ስብሰባው ከመጠናቀቁ በፊት አዳራሹን ጥለው የወጡ መኖራቸውን ሲገልጹ ከታች ጀምረው በጉባኤው ላይ ሲሳተፉና ምክክሩን ሲመሩ የነበሩ አንዳንዶች አንገታቸውን ደፍተው አዳራሹን ጥለው ወጡ በማለት ነበር። የነበረው ሁኔታ ሀገራዊ ምክክሩን በመንግስት ጠልፏል ብለው እንዲረዱ እንዳደረጋቸው የሚገልጹት ምንጫችን ዓይን ያወጣ እጅ ጥምዘዛና የፖለቲካ የበላይነት ጎልቶ ታይቷል በማለት በሂደቱ ላይ ጫና እንደተፈጠረ ስሜታቸውን ገልጸዋል። ፍጻሜው ምንድን የሚሆነው የሚለው ጥያቄ እንደሚያሳስባቸው የሚናገሩት ሁለቱ የቢቢሲ ምንጮች የመፍትሄ ሐሳብ እንዲያመነጭ የተቋቋመው ኮሚቴም የተለየ ለውጥ ያመጣል ብለው እንደማያስቡ ይገልጻሉ። ሌላው ተመካካሪም እንዲሁ በዚሁ ሂደት የአዲስ አበባ ጉዳይ እልባት ያገኛል የሚል ተስፋ እንደሌላቸው ነው ለቢቢሲ የተናገሩት። ከ4 ዓመታት በላይ ዋነኛ የሚባሉ የሀገራዊ መግባባት የምክክር አጀንዳዎችና ተሳታፊዎችን ከሀገር ውስጥና ከውጭ ሲያሰባስብ የነበረው ሀገራዊ ምክክሩ ከአንድ ወር በላይ በሺዎች የሚቆጠሩ ተሳታፊዎችን በማካተት አዲስ አበባ ውስጥ ሲካሄድ ቆይቷል። በዚህም ምክክሩ ካነሳቸው 8 አጀንዳዎች መካከል በአብዛኞቹ አስማሚ ሐሳብ ላይ መደረሱን ተሳታፊዎች የሚናገሩ ሲሆን የአዲስ አበባ ጉዳይ ግን እስከ መጨረሻው ሲያወዛግብና ሂደቱን ሲያጓትት ዘልቋል።